ተቀላችሁ ብዙ ጊዜ ይናገራሉ። ቤተሰቦቻቸው የሚያዝኑባቸው ሰዎች ትልቅ አይሆኑ። ቤተሰቦቻቸው የሚያለቅሱባቸው ሰዎች በፍጹም ሰክሰስፉል አይሆኑ። ይሰበስባሉ፣ ይበተናል፣ ይተክላሉ፣ ይደርቃሉ። የሚያዩዋቸው አይወዷቸው፣ የሚሰሟቸው አይቀበሏቸው። ህይወታቸው በጠቅላላ ሚዝረብል ነው የሚሆነው። ወዳጆቼ የትልቅነት ህግ ሰርቫንት ነው፣ አገልጋይነት ነው። አገልጋይነት ነው የትልቅነት ህግ። ትልቅ ለመሆን ከፈለጋችሁ ጌታ ኢየሱስም ለደቀ መዛሙርቱ የነገራቸው እንደዚህ ነው። ከናንተ መካከል ማንም ትልቅ ሊሆን የሚወድ ቢኖር የሁሉ የበታች ይሁን አለ። የሚታጠበው ነው የሚያስታጥበው ነው ትልቅ ብሎ ጠየቃቸው። በዚህ ዓለም ህግ የሚታጠበው ሊሆን ይችላል ትልቅ፣ ነገር ግን እንደሱ አይደለም ወዳጆቼ። መንፈሳዊ ዓለም መሰላል ለመውጣት አለው ልዩ ብላት፣ የላዩን ጨብጦ የታቹን ረግጦ እንደገና ወደ ላይ መንጠራራት የሚባል ሂሳብ አይደለም፣ ተቃራኒ ነው። ለዚህ ነው ኢትዮጵያ ውስጥ በጣም ትልልቅ ሰዎች ትልልቅ አቅም ያላቸው ሰዎች አሉ፣ ነገር ግን እዚህ ግባ የማይባል የህይወት ነገር